የሶማሊያ ክልል ርዕሰ መስተዳድር አቶ ሙስጠፌ መሐመድ በኢትዮጵያ ውስጥ ነጻና ፍትሃዊ ምርጫ ይካሄዳል ብሎ እንደማያምንና አብይ አህመድ ከስልጣን የሚያነሳው ከሆነ ሶማሊያ ክልልን እንደሚገነጥልና ኢትዮጵያም እንደምትፈርስ አስታወቀ። የአብይ አህመድና የሙስጠፌ መሐመድ የፖለቲካው ዝግብ እንደቀጠለ ነው። በአሁኑ ሰዓት ላይ የሶማሊያ ክልል ርዕሰ መስተዳድር አቶ ሙስጠፌ መሐመድ በቀጥታ ለአብይ አህመድ ወደ 4 ኪሎ ጥብቅ መልእክት አስተላልፈዋል። 4 ኪሎም በሙስጠፌ መሐመድ መልእክትም ተጨንቃለች። የሙስጠፌ መሐመድ መልእክት ምንድነው? አዲስ የፖለቲካ ትኩሳትስ ምን ይዞ የሚመጣ ይመስላችኋል? አብራችሁ ስትቆዩ በዝርዝር የምታዳምጡት ጉዳይ ይሆናል። እንዲሁም በመካከለኛው ምስራቅ ጦርነት በቀጠለበት በአሁኑ ሰዓት ላይ የኢራን መንግስት የአጸፋ እርምጃ ወደ እስራኤልና ወደ አሜሪካ ጦር ሰፈሮች መጀመሩንም አስታውቋል። እንዲሁም በእስራኤል አንድ አካባቢ ወደቀው ትልቅ ሚሳኤል ዓለምን እያነጋገረ ይገኛል። 30 ኪሎ ግራም የሚመዝን ሚሳኤልም በእስራኤል አካባቢ መውደቁ ተሰምቷል። በዝርዝር እንመለስባቸዋለን። እነዚህንና ሌሎች መደመጥ ያለባቸው መረጃዎችን ሰዓታችን ጠብቀን ዘንድ ተገኝተናል። አብራችሁ እንድቆዩ በአክብሮት እየጋበዝናችሁ በቀጥታ ወደ ዝርዝር መረጃዎቻችን እንሸጋገራለን። በቅድሚያም ከሀገር ውስጥ አዲስ የፖለቲካ ትኩሳት በአሁኑ ሰዓት ላይ ተነስቶ ይገኛል። የሶማሊያ ክልል ርዕሰ መስተዳድር አቶ ሙስጠፌ መሐመድ በኢትዮጵያ ውስጥ ነጻና ፍትሃዊ ምርጫ ይካሄዳል ብሎ እንደማያምንና አብይ አህመድም ከስልጣን የሚያነሳው ከሆነ ሶማሊያ ክልልን እንደሚገነጥልና ኢትዮጵያም እንደምትፈርስ አስታውቋል። የአብይ አህመድና የሙስጠፌ መሐመድ ፖለቲካው ዝግብ ዛሬም እንደቀጠለ ነው። በትናንትናው ዕለትም በአዲስ መረጃ አቶ ሙስጠፌ መሐመድ ተመልሰዋል። በኢትዮጵያ ውስጥ ነጻና ፍትሃዊ ምርጫ ይካሄዳል ብዬ አላምንም ሲል የሶማሊያ ክልል ርዕሰ መስተዳድር አቶ ሙስጠፌ መሐመድ ለክልሉ ምክር ቤት አስታውቋል። ሙስጠፌ ይህን ያለው የብልጽግናው ቁንጮ አብይ አህመድም በቅርቡ በምስራቅ ኢትዮጵያ በድሬዳዋ፣ ሐረር፣ ጅግጅጋና ጅቡቲ ባደረገው ጉብኝት ወቅትም አብይ አህመድ ሙስጠፌ መሐመድን 2% ብቻ ተግባራዊ ስራ የሰራ ብሎ ከተቸው በኋላ እንደሆነም የመረጃ ምንጮች ተቆማሉ። ይህንን የአብይ አህመድ ትችትም ያሰማው ሙስጠፌ መሐመድ በአሁኑ ሰዓት ላይ ብልጽግና እኔን ከስልጣኔ ለማንሳት እየሰራ ይገኛል፣ እንዲሁም ደግሞ እኔን ሊያነሳኝ ነው ብሎ እንደሚያምንና ይህንንም ለማክሸፍ ከወዲሁም አንዳንድ እርምጃዎችን እንደሚወስድም እንዲሁም ደግሞ እንዲወስድም እንዳደረገው መረጃዎችም ይገልጻሉ። በዚህ መሰረትም ሙስጠፌ መሐመድ የካቢኔነት አባላትን ሰብስቦ አብይ እኔን ከስልጣን ለማንሳት ይፈልጋል፣ ነገር ግን እሱ እኔን ከማንሳቱ በፊት እሱ ቀድሞ ይወድቃል፣ ኢትዮጵያም ትፈርሳለች በማለት ለካቢኔ አባላቱና ለሚኒስትሩ ማብራሪያ ሰጥቷል። ዛሬ ኢትዮጵያ ስሟ እንጂ ህልውናዋ ፈርሷል እያለ ሲናገር የተሰማው ሙስጠፌ መሐመድ እኛ የሶማሊያ ክልል ህዝቦችም ላለፉት 100 ዓመታትም የታገልነ ቢሆንም ዛሬ ግን አንዲት ጥይት ሳንተኩስ ነጻነታችን የምናውጅበት ወቅትና ሰዓት ላይ ደርሰናል በማለትም የሶማሊያ ክልል ገንጥሎ ሀገረ መንግስት ለመመስረት መወሰኑንም ለስብሰባ ተሰብሳቢዎቹ ሲናገር ተሰምቷል። ከዚህ ቀደም በ2018 የሶማሊያ ክልል ርዕሰ መስተዳድር የነበረው አብዲ አሊ ክልሉን የመገንጠል ሙከራ አድርጎ በሟቹ ጄኔራል ሰዓረ መኮንን ፈጣን እርምጃ እቅዱ መክሸፉ ይታወቃል። ዛሬ ደግሞ ላለፉት 7 ዓመታትም የጌታና ሉሌ አይነት ባለው ግንኙነት ከአብይ አህመድ ጋር ከሽመልስ አብዲሳ ጋርም ተቆራኝተው የነበሩት ሙስጠፌ መሐመድ የአብይ አህመድ የሰራው ስራ 2% ያህል ብቻ ነው የሚለውን ትችትም ተከትሎ ከስልጣን ሊያነሳኝ ነው በሚል እምነትም ክልሉን ለመገንጠል ያሰበ መሆኑን ካስተላለፈው መልእክት ይዘት መረዳት ተችሏል። እንደ ሙስጠፌ መሐመድ ግምገማ ኢትዮጵያ ስሟ ብቻ ነው ያለው፣ የቀረው ያለው የፈረጃት ሀገር ናት ብሎም አምኗል። በአብይና በሽመልስ የሚመራው የኦሮሚያ መንግስት በሰሜን ትግራይ መንግስትነታቸው ለማወጅ ዋዜማ ላይ ባሉት በዚህ ሰዓት ላይ እኛም የኦጋዴን ህዝብም ላለፉት 100 ዓመታትም የታገልንበት ነጻነት ያለ አንዳች ጥይትና ጦርነት በነጻነት የምናውጅበት ወቅትና ሰዓት አሁን ነው በማለትም ለካቢኔ ሚኒስትሮች አቅጣጫ አስቀምጧል። ይህ የሙስጠፌ መሐመድም ምን የሚፈጥር ይመስላችኋል? በኢትዮጵያ በአሁኑ ሰዓት ላይ የመገንጠል ሐሳብ እያቀረቡ የሚገኙ ክልሎችም የተበራከቱ ይገኛሉ። ይህ ምን ይዞ የሚመጣ ይመስላችኋል? ውድ አድማጭ ተመልካቾቻችን ሁላችሁም በጨዋነት ሐሳብ አስተያየታችሁን ከታች ላይ አጋሩን። በተከታዩ መረጃ በመካከለኛው ምስራቅ በቀጠለው ውጊያ ኢራን የአጸፋ እርምጃ መስጠት እንደጀመረች ተሰማ። ኢራን ወደ ሳውዲ አረቢያ ሪያድ ከደቂቃዎች በፊትም 4 ባሊስቲክ ሚሳኤሎችን እንደተኮሰች
ተሰምቷል። ይህ የተኮሰው ሚሳኤልም በሳውዲ ዋና ከተማ ሪያድም ከፍተኛ ቃጠሎ ጭስ እንዳሳየም ተሰምቷል። የሳውዲ መንግስትም ይህን ጥቃት እንዳከሸፈውም ገልጿል። ከሳውዲ በተጨማሪ ኢራን ወደ ኳታር ሚሳኤል ተኮሰች ሲሆን በራስ ላፍ ግዙፍ የኢንዱስትሪ መንደር ላይ የእሳት አደጋ ማስነሳቱ እንዲሁም ደግሞ ጉዳት ማድረሱንም ኳታር ገልጻለች። ኢራን በአሁኑ ሰዓት ላይ በረቡዕ ዕለት የተገደሉን ከፍተኛ አመራር የአጸፋ እርምጃ እየወሰደች ትገኛለች። ከዚህ ጋር በተያያዘ የኢራን መንግስትም ጥቃቱን አጠናክሮ የቀጠለ ሲሆን ወደ ቴል አቪቭ እንዲሁም ደግሞ ወደ እስራኤል ተለያዩ አካባቢዎችም የሚሳኤል ዝናብ እያዘነበ ይገኛል። 30,000 ኪሎ ግራም የሚመዝን ሚሳኤልም ወደ እስራኤል እንደተኮሰ ተሰማ። 30,000 ኪሎ ግራም የሚመዝን የኢራን ሚሳኤልም ወደ እስራኤል የተወነጨፈ ሲሆን ሙሉ በሙሉ ሳይፈነዳ ከሽፎ መሬት ላይ የወደቀ የባሊስቲክ ሚሳኤል ስብርባሪም ተገኝቷል። ይህ ሚሳኤልም 30,000 ኪሎ ግራም የሚመዝን ሲሆን ይህ ማለትም እያንዳንዳቸው 50 ኪሎ ግራም ከሚመዝኑ 600 ሰዎች ክብደት ጋር እኩል የሚሆን ክብደት ያለው ሚሳኤል ነው። 600 ሰዎች ክብደት ያለው ይህ ሚሳኤልም የወደቀው ዋነኛ የሚሳኤል ነዳጅ ተሸካሚ ክፍል ብቻ ነው። የሚሳኤሉ ጫፍም ዌርሄድም የለውም። ይህ ሚሳኤልም ኢላማውን ቢመታ ሙሉ በሙሉ ይፈነዳል። ይህ ባሊስቲክ ሚሳኤልም ይህንን ሁሉ ክብደት ተሸክሞ ከኢራንና ከእስራኤል ማለትም 1500 እስከ 1600 ኪሎ ሜትር ተጉዞ ጥቃት ይፈጽማል። ይህ ሚሳኤልም በታሰበለት ቦታ ላይ በእስራኤል አንዳንድ ከተሞችም ወድቆ ቢሄል ምን ያክል ጉዳት ሊያደርስ ይችላል የሚለው ጉዳይ ዓለምን እያነጋገረም ይገኛል። ኢራን ጥቃቷን አጠናክራ በቀጠለችበት በአሁኑ ሰዓት ከ30,000 ኪሎ ግራም በላይ የሆኑ እንዲሁም ደግሞ ከ1500 እስከ 1600 ኪሎ ሜትር ብቻ ሳይሆን ከዛም በላይ መወንጨፍ የሚችሉ ሚሳኤሎችንም ወደ እስራኤልና ወደ አሜሪካ ጦር ሰፈሮችም እየወረወረች ትገኛለች። ጦርነቱ በአሁኑ ሰዓት ላይም ዓለማችን እያስጨነቀ እንዲሁም ደግሞ እያነጋገረ እንደቀጠለ ነው። በዚህ ጦርነትም እስራኤልና አሜሪካ በተለያዩ የኢራን መሰረተ ልማቶች እንዲሁም ደግሞ የነዳጅ ማከማቻዎችም ጭምር ጥቃት እየፈጸሙ የሚገኙ ሲሆን ኢራን በአንጻሩ በተለያዩ የአሜሪካ ጦር ሰፈሮችና በእስራኤል ላይም የማያዳግም እርምጃ እየወሰድኩኝ ይገኛለሁ ስትል ምላሽ እየሰጠች ትገኛለች። የኢራን የጋዝ ማምረቻ ስፍራ አመድ እንደሆነ እንዲሁም ደግሞ አመድ እንዳደረጉትም ዶናልድ ትራምፕ ተናግሯል። ፕሬዚዳንት ዶናልድ ትራምፕ ኢራን በኳታር በሚገኘው የራስ ላፍ የተፈጥሮ ጋዝ ማውጫ ላይ ዳግመኛ ጥቃት የምትፈጽም ከሆነ የቴህራን የጋዝ ማምረቻ ስፍራዎችም ከዚህ ቀደም ታይቶ በማይታወቅ ሁኔታ እንደሚያጋዩአቸውም አስጠንቅቀዋል። ይህ ጠንከር ያለ ማስጠንቀቂያ የወጣው እስራኤል በኢራን ደቡብ ፓርስ የጋዝ መሬት ላይ ጥቃት ማድረሷን ተከትሎ ኢራን በኳታር በሚገኘው ተመሳሳይ መሰረተ ልማት ላይ የሚሳኤልና የሮኬት ያጸፋ ጥቃት በመሰንዘሯ ነው። ትራምፕ በትሩዝ ሶሻል ገጻቸው ባሰፈሩት ጽሑፍም አሜሪካም ሆነች ኳታር በእስራኤል ጥቃት ላይ ምንም አይነት ተሳትፎ እንዳልነበራቸው በጽኑ ተከላክለዋል። እንደ ትራምፕ ገለጻ ከሆነ ኢራን በኳታር ላይ የፈጸመችው ጥቃት አግባብነት ያልሆነ ኢፍትሐዊ የሆነ ጥቃት ነው ብለዋል። እስራኤል በኢራን የጋዝ ማምረቻ ላይ የወሰደችው እርምጃ በመካከለኛው ምስራቅ የተፈጠረ ባለው ነገር ተናዳ በራሷ የወሰደችው የኃይል እርምጃ እንደሆነና አሜሪካ ስለ ጥቃቱ አስቀድማ የምታውቀው ነገር እንዳልነበረም ገልጸዋል። ሆኖም ኢራን ሌላ ንጹህ አገር ለማጥቃት ብልህ ያልሆነ ውሳኔ እስካላሳለፈች ድረስም እስራኤል በኢራን የጋዝ ስፍራዎች ላይ ተጨማሪ ጥቃት እንደማትሰነዝርም ዋስትና ሰጥተዋታል። ፕሬዝዳንቱ አክለው ኢራን በድጋሚ ኳታር ላይ ኢላማ ካደረገች ግን አሜሪካ የደቡብ ፓርስ የጋዝ ስፍራ ሙሉ በሙሉ አይታው በማታውቀው ጥንካሬ መጠን ለማውደም እንደምታንገራግረም በይፋ ዝተዋል። ምንም እንኳን እንዲህ ያሉ ከፍተኛ ውድመት ማዘዝ ባይፈልጉም የዓለም የኤነርጂ መሰረተ ልማት አደጋ ላይ የሚጥል እርምጃ ግን እንደማይታገሱ ግልጽ አድርገዋል። ይህ የትራምፕ ማስጠንቀቂያ በመካከለኛው ምስራቅ ያለውን ውጥረት ወደ ከፍተኛ ደረጃ ያሸጋገሩ ሲሆን ቀጠናው አሁን በፕሬዝዳንቱ ቀይ መስመር ላይ እንዲቆም አድርጎታል። ይህ ነገር ዓለማችን እያስጨነቀ ይገኛል። እንዲሁም ደግሞ ከወደ ኢራን እየወጡ ያሉ መረጃዎችም ዓለምን የሚያስጨንቁ እንዲሁም ደግሞ መፍትሄ የላቸው ይገኛሉ። የኢራን መንግስትም በአሁኑ ሰዓት ላይ አሜሪካን ሳናንበረክክ መቼም ቢሆን አናርፍም እያለ ይገኛል። ይህ ክስተት ወዴት የሚያመራ ይመስላችኋል? ሐሳብ አስተያየታችሁን አስቀምጡልን። በቀጣይ በተረጋገጠ መረጃ እስክንገናኝ ድረስም ለአሁኑ በዚህ አበቃን። ሰናይ ጊዜን ተመኘን።